የልጅነቴን እኔስ አንተን የልጅነቴን እግር ኳስ ጨዋታን ያስተማርከኝን እግር ኳስ ጨዋታ ያስተማርከኝ ሳንጂዬ አንተን ያለው ማነው? ሽቦ ከብራ አረጃጃ በቃ ወይኔ ይሄ አናት ደግሞ የፋብሪካ መሰለ አረጃጃ በቃ ወይኔ ይሄ አናት ደግሞ የፋብሪካ መሰለ። ለመሆኑ ግን የፋብሪካ የት ነው የሚገኘው? መንገዱ ቅርብ ነው። በዚያ ከሄድ ግን መቼም አደርስበትም። ተዋክሽ ልክ እንደጎረክ እንዲሁ እንዳነጀብ ባነጅብ በስራዬ ጉልበቴን ሳልሰስት ሰጥቼ ደሜን አፍስሼ አጥንቴን ከስክሼ ነው እንዳንተ መች በወሬ ሆነ። ታክተው ሽቦ ታሪክ መቼም ዳባ አይሆን ወሬ ብቻ። ምን ሰርታችሁ? እኔ ለዚች ሀገር ያልሰራሁት ነገር ምን አለ? የእግር ኳስን ሀው ያስተማርኩኝ እኔ። የነጭ የበላይነት በጥቁር እንደሚሸነፍ ያሳወቅኩኝ እኔ። ለዚች ሀገር ያልከፈልኩት ያልሰራሁት ነገር ምን አለ? የነጮችን ባንዲራ አውርጄ የሀገሬን ሰንደቅ የሰቀልኩ እኔ። ለዚች ሀገር ያልከፈልኩት ምን አለ? ይድነቃቸውን የሚያህል ልጅ ወልጄ ለአፍሪካ አሳድጌ ለአውሮፓ የሰጠው እኔ። በኩራስ ጭስ ማህተብ ሰርቼ ህጋዊነትን ያስተማርኩ እኔ። ምን ሰራ የምባል ሰው ነው? ሽቦ አረ ሆዴን ነፋኝ። ምን እኔ ትልብኛለህ? መቼም በሙስና የሰበሰብካትን ቆርቆሮ አትረሳትም። ክረምት በገባ በዋዜማው ቀጥለውን አመት ዋንጫ የምንበላው እኛ ነን ትላላችሁ። ውድድሩ ተጀምሮ ግማሽ አመት ሲሆን ወገቤን ትላላችሁ። የአመት መጨረሻ የኔ ልጆች ባንገታቸው የወርቁን ሜዳሊያ አጥልቀው ዋንጫውን ሲስሙ አንድ ጊዜ ቆርቆሮ ነው፣ አንድ ጊዜ እናለው ትላላችሁ። ቀንን ዋጋ የከፈልን ላባችንን ጠብ አድርገን ጉልበታችንን ሳንሰስት የሰጠን ያለ ሙሉ ኳስ ብዙ ታስወራታል። ጠይቃታ፣ ኳሷን ጠይቃት። በማን እግር ስር ስትሆኚ ደስ ይልሻል በላት። እንደው መንግስቱ ወርቁ፣ የጅማው ይድነቃቸው፣ ትግሬው ገብረመድህን ኃይሌ፣ ወለየው ሙሉጌታ ከበደ ከወዲህ ወዲህ ሲያላኩኝ ከበረም ሲመቱኝ የዛ ሰዓት እንደኔ ደስተኛ ማን አለ ትላለች። እኔ ጊዮርጊስ ሼባው ነኝ።